የኢትዮጵያና የኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፉ ተቋም ከባድ ማስጠንቀቂያ ወጥቷል። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ ከሰሞኑ ኢትዮጵያና ኤርትራን እንዲሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ የጥናት ሪፖርት ላይ እንደተመለከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ ደርሷል ሲል አሳስበዋል። በአብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበው ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጾታል። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓ.ም በኢትዮጵያና በኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ ሀገራት እርስ በእርስ ወደ ጠላትነትና ወደ ጦርነት እየተንደረደሩ ነው ሲል ያትታል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነቱ ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብለዋል። የአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪት ሙቲጋ ኢትዮጵያ፣ ኤርትራ፣ ትግራይ ክልልን የሚያፋልም አዲስ ጦርነትን መቋቋም የማይቻል ዋጋ ያለው ነው። አደጋው ሶስቱንም ወገኖች ለአሁኑ እንዲታቀቡ ያደርጋቸው ይመስላል። ሆኖም እንዳያገረሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና ኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ ይህ ፍላጎት ወረራን ሊያካትት ይችላል የሚል ስጋት እንዳላትም ጠቁመዋል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስም ተናግረዋል። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች የድሮን ጥቃትን ያካተተ ግጭት ኤርትራን በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያልም ብለዋል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋንያን እንደሚስብና ተለዋዋጭ የሆነ የቀይ ባህር ቀጠናን እንደሚያውክ አስጠንቅቀዋል። ክራይሲስ ግሩፕ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም አቀፍ ሀገራት የዲፕሎማሲ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትን እንዲያሸማግሉ ጠይቋል። አክሎም የኢትዮጵያ የባህር በር የማግኘት ፍላጎትና የኤርትራን ሉዓላዊነት ላይ ጥቃት የመሰንዘር ስጋትን ጨምሮ በሁለቱ በኩል ያለው ወገኖች ቁርሾ እንዲፈቱ ጥሪ አቅርበዋል። የካቲት 11ን አስመልክቶ በትግራይ ክልል አመራሮች የተሰጡ መግለጫዎችና የፌዴራል መንግስት አቋም በፕሪቶሪያው የሰላም ስምምነት አተገባበር ላይ ሰፊ ልዩነትን አሳይቷል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የድርጅቱን 51ኛ የምስረታ በዓል ምክንያት በማድረግ ባደረጉት ንግግር በፕሪቶሪያው ስምምነት መሰረት ወልቃይትና ራያ ወደ ትግራይ ክልል እንዲመለሱ ስምምነት ላይ ተደርሶ ነበረም ብለዋል። ዶክተር ደብረጽዮን አክለውም የፌዴራል መንግስቱ በትግራይ ላይ ተኩስ በመክፈት ስምምነቱን ጥሷል ሲሉ የከሰሱ ሲሆን ጉዳዩ በሰላም የማይፈታ ከሆነ የመመከትና የመከላከል ግዴታ ውስጥ እንገባለን የሚል ማስጠንቀቂያ ሰጥተዋል። ይሁን እንጂ የፕሪቶሪያው የሰላም ስምምነት አንቀጽ 10 ንዑስ አንቀጽ 4 ላይ የተጠቀሰው ነጥብ ከዶክተር ደብረጽዮን ንግግር የተለየ ይዘት አለው። ስምምነቱ ወልቃይትና ራያን ጨምሮ አወዛጋቢ አካባቢዎች መፍትሄ የሚያገኙት በኢትዮጵያ ህገ መንግስት መሰረት እንደሆነም ይደነግጋል። በተጨማሪም ተፈናቃዮች ወደ ቀያቸው እንዲመለሱ ስምምነት ቢኖርም አካባቢዎቹን በበላይነት የሚቆጣጠረውና ጸጥታውን የሚያስከብረው ለፌዴራል መንግስት ተጠሪ የሆነው የኢፌዴሪ መከላከያ ሰራዊት መሆኑን በግልጽ አስቀምጧል። በተመሳሳይ መድረክ ላይ ንግግር ያደረጉት የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው የፌዴራል መንግስቱ የገባውን ቃል እንዲያከብርና ተፈናቃዮችን በመመለስ የትግራይ ሉዓላዊነት እንዲያረጋግጥ ጠይቀዋል። ጀነራል ታደሰ ጦርነት እንደ አማራጭ የሚመለከቱ ኃይሎች ካሉ በትግራይ በኩል ተገቢው መከላከል ይደረጋል ሲሉ የጸጥታ ኃይላቸው የህዝቡን ደህንነት ለመጠበቅ ዝግጁ መሆኑን ገልጸዋል። በተቃራኒው ጠቅላይ ሚኒስትር አብይ አህመድ ከሳምንት በፊት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ተፈናቃዮች ያልተመለሱት ተፈናቃይን መያዣ ወይንም ሆስቴጅ ያደረገ ፖለቲካ በመኖሩ ነው ብለዋል።
የፌዴራል መንግስት አቋም ነዋሪዎች በሰላም እንዲኖሩና የአስተዳደር ጉዳዩን ራሳቸው እንዲወስኑ መሆኑን የገለጹት ጠቅላይ ሚኒስትሩ ማንኛውም ባለስልጣን ከሚወስንላቸው ይልቅ ህዝቡ በሰላም እየኖረ በየት በኩል መተዳደር እንዳለበት ራሱ መወሰን አለበት በማለት ጉዳዩ በህዝብ ውሳኔ መፈታት እንዳለበት አመልክተዋል።